200 ብር ግቦ ተቀበለ የተባለው ኢንስፔክተር በቁጥጥር ስር መዋሉን ተሰማ። የኦሮሞ ነጻነት ሰራዊት አባል የነበረው ጃልጉሬ ስልጣን ማግኘቱም ተገለጸ። በታወት ላይ ሲሳለቁ የነበሩ ልጆች ፍርድ ማግኘታቸው ተሰምቷል። ያልተጣራ ፍሳሽ በመልቀቅ ወንዝ በከለ የተባለው ተቋም 1 ሚሊዮን ብር መቀጣቱም ተገለጸ። ክቡራን አድማጮቼ እንደምናመሻችሁ ሃኒያሊ ነኝ። የሰዓቱ መረጃዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሁሉንም በተራይ ማቅረብላችሁ ይሆናል። ቻናሌን ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ። 200 ብር ግቦ ተቀበለ የተባለው ኢንስፔክተር መያዙም ተሰማ። በጉላሌ ክፍለ ከተማ ወረዳ 7 ልዩ ቦታው ሰሜን ማዘጋጃ አካባቢ ኢንስፔክተር ኤርሚያስ ሄርገኑ የተባለ የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ 200 ብር ሲቀበል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩን መነሻ ባደረገ መረጃም ግለሰቡ በቁጥጥር ስር ውሎ ምርመራ እየተጣራ እንደሚገኝ የጉላሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ አባሉ በተሽከርካሪ ውስጥ ተቀምጦ ሪሲት ሰጠው የ200 ብር ኖት ግቦ ሲቀበል የሚያሳይ ነው። በፖሊስ አገልግሎት አሰጣጥ ተገልጋዩ የሚያማርሩና ተቋማትን መልካም ገጽታ ከሚያበላሹ ህገወጥ ተግባራት ውስጥም ግቦ መቀበል አንዱ መሆኑን የገለጸ ፖሊስ መሰል ህገወጥ ተግባር በሚፈጽሙ አመራርም ሆነ አባላት ላይ እየወሰደ ያለው እርምጃ አጠናክሮ እንደሚቀጥልም አዲስ አበባ ፖሊስ አስታውቋል። 1 ሚሊዮን ብር ተቀጣ። ባለስልጣኑ ያልተጣራ ፍሳሽ በመልቀቅ ወንዝም በከለ የተባለ ተቋም 1 ሚሊዮን ብር መቅጣቱም ተሰምቷል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከአዲስ አበባ ጥበቃ ባለስልጣን ጋር በመተባበር በለሚኩራ ክፍለ ከተማ ወረዳ 10 የፋብሪካ ፍሳሽ ወደ ወንዝ በመልቀቅ ወንዝ የበከለ ተቋም 1 ሚሊዮን ብር በመቅጣት አስተዳደራዊ እርምጃ መውሰዱን ገልጿል። ባለስልጣኑ ሞሃ የለስላሳ መጠጦች ማምረቻ ኢንዱስትሪ የሚለቁ ፍሳሽ በተደረገለት የናሙና ምርመራ ወንዝ የሚበክል መሆኑን የተረጋገጠ ሲሆን በደንብ ቁጥር 180/2007 መሰረት በገንዘብ ቅጣት አስተዳደራዊ እርምጃ ተወስዶበታል። የኦሮሞ ነጻነት ሰራዊት አባል የነበረው ጃልጉሬ ስልጣን እንደተፈጸመ ተገለጸ። የኦሮሞ ነጻነት ሰራዊት አባል የነበረው ጃልጉሬ ወይም ደግሞ ሚልኬሳ ለታ የደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር ምክትል ሆኖ መሾሙም ተገልጿል። በታወት ላይ ሲያሾፉ የነበሩ ልጆች ፍርድ እንደተሰጣቸው ተገለጸ። የጥምቀት በዓልን ምክንያት በማድረግ በታወት ህግ ላይ የተሳለቁ ግለሰቦች 1 ዓመት ከ4 ወር እንዲቀጡ የወላይታ ዞን አረካ ወረዳ ፍርድ ቤት ወስኗል። የጥምቀትና ከተራ በዓልን ምክንያት አድርገው በታወት ህግ ላይ የስቅላት ትዕይንት በቲክቶክ ወይም ደግሞ የማህበራዊ ሚዲያ ላይ አጋርተው እምነት ከእምነት ጋር ለማጋጨት ሙከራ ያደረጉ በወላይታ ዞን አረካ ወረዳ የሚገኘው ግለሰቦች ላይ የአረካ ወረዳ ፍርድ ቤት ዛሬ በዋለው ችሎት 1 ዓመት ከ4 ወር በእስር እንዲቀጡም ወስኗል። ክቡራን አድማጮቼ ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። ቻናሌን ሰብስክራይብ ማድረጋችሁን አትርሱ። በየሰዓቱ የሚወጡ መረጃዎችን ደግሞ የማድረሳችሁ ይሆናል። መልካም ምሽት ይሁንላችሁ።